እንደው በአላህ ይዣቸዋለሁ። እንደው በአላህ የሰው ሀቅን ከታርጋችሁ በልታችሁ ሰላማዊ እንቅልፍ የምተኙ ሰዎች ማለት ነው። አቅሙን ከየት ነው ያገኛችሁት? እስቲ ለእኛ ሹክ በሉን። እንዴት ግን ሱብሃንአላህ ሰው አስለቅሳችሁ ሰው ያነባበትን ሀቅ እየበላችሁ እንቅልፍ የሚወስዳችሁ ሰዎች ምንኛ ናችሁ? ቆይ እናንተ ምን አይነት ሰው ሆናችሁ ነው ግን በአላህ እንዴት ነው እንቅልፍ የምተኙት እንዴ? ሰው የለፋበት ላቡ ጠብ ያለበት ወላሂ ላዝም ደክሞ ሽንት ቤት አጥቦ የአረብ ሀገር ሴቶች በተለይ ሽንት ቤት አጥበው ወላሂ ምንም ስንት የማይሰራ ነገር የለም። የሰው ፊት ገርፏቸው ቆሻሻ ጠርገው እየሸተተ እንቅልፍ እየናፈቃቸው እያንቀላፉ የሰሩበትን ሀቅ በልታችሁ እንደው በአላህ እንዴት እንቅልፍ መጣላችሁ? እንዴት ሀቅ ሱብሃነክ ወላሂ ወላሂ ሀቅ እኮ በጣም እኮ ከባድ ነው። አላህ ሱብሃነ ወተዓላ እኮ እኔ አያገበኝም ብሏል። በሀቅ ሀቅን እኛን ከእናንተን ሊያፈራ በቃ እርስ በርስ ነው የሚያፈራርደን እንጂ እኮ አላህ ሱብሃነ ወተዓላ ወላሂ በሀቅ ጣልቃ አልገባም ብሏል። እሺ ቆይ የመጨረሻ ዕለት የትኛው የሰራነው ኸይር ስራ አለና ነው ሀቃቸውን ለበላንባቸው ሰዎች የምንሰጣቸው? የትኛው ኸይር ስራ ኖሮ ለንሰጣቸው ነው? የሰው ሀቅ የምትበሉ ሰዎች ማለት ነው። የአረብ ሀገር ሴት ሀቅ ሲበላ ያማል፣ ግን በጣም የሷ ያማል። እድሜዋን ኮንትራት አድርጋ መስዋዕት አድርጋ ናፍቆቷን፣ ልጆቿን፣ ባሏን፣ ትዳሯን፣ እናቷን፣ አባቷን ሁሉ ነገሯን በትና አማና ብላ አምና የላከችላችሁን ገንዘብ ጥፍት የምታደርጉ ሀቋን የምትበሉ ሰዎች ማለት ነው። የአረብ ሀገር ሴት ሀቅ ያማል። እስቲ እንዴት እንቅልፍ መጣላችሁ? ሹክ በሉኝ። ወላሂ የሰው ሀቅ እኮ ከባድ እኮ ነው። ወላሂ ከባድ ወንጀል። እንዲህ ቻላችሁበት? እንዴት እንቅልፍ መጣ? የእህቶችን ገንዘብ አረብ ሀገር ሰርተው ተጠግርረው ያመጡትኝ አረብ ሀገር መታችሁ እኮ ብታዩት እንደዚህ ሚዲያ ላይ ወተን እንደምንስቀው እንዳይመስላችሁ። የፊት ግርፊያ አለ፣ ገንዘቡ በቀረ የሚያስብል ፊት ግርፊያ ማለት ነው። እንዴት ቻላችሁበት? እስቲ እንዴት አሩን አላውቅም፣ ብቻ እንዴት ጥንካሬውን አግኝታችሁ የሰው ሀቅ ገንዘብ እንዴት ትበላላችሁ? ሰው የለፋበት እናንተ ያልደከማችሁበትን ሰው የደከመበትን ላቡ ጠብ ያለበትን የለፋበትን እኔ አገኘዋለሁ ነገ ብሎ ተስፋ ያደረገበትን ገንዘብ በልታችሁ እንዴት ሰላም አገኛችሁ? እስቲ ሹክ በሉኝ። ከባድ ነው ወላሂ። አላህ ይስጥር። የአረብ ሀገር ሴት ገንዘብ የምትበሉ ሰዎች እንዲሁም ደግሞ የሰው ሀቅ የምትበሉ ሰዎች ወዮልን። መጨረሻ ዘመን ላይ እንፋረዳለን። ከቻልን አስታውሰን የሰው ሀቅ መመለስ እንጂ የሰው ሀቅ የሚበላ ነገር አይደለም። የሰው ሀቅ ከባድ ነው፣ ከባድ ወላሂ ላዚም። አስባችሁታል? ኸይር ስራ እንኳን ሰተኑ ያ ኸይር ስራ ሰተኑ ካለቀ በኋላ የነዛን ሀቅ የበላንባቸው ሰዎች ወንጀል ወደኛ እንሸከማለን የውመል ቂያማ። ከባድ ከመሆኑ የተነሳ ሀቅ አትብሉ፣ በአላህ ተጠበቁ። ወላሂ ያማል። ስንቱ ነው ተበልቶ ተበድሎ እያለቀሰ ያለው ላቤ እንደዚህ ሰርቼ ጥሬ ግሬ ያመጣሁት ገንዘቤን ተበልቼ የሚለው ሀቅ ከባድ ነው። ሀቅ ከባድ ነው ወላሂ። ሰው ሀቅ አትብሉ። እንዴት ነው ቆይ እንዴት ነው የሚጣፍጠው? ያልተሰራ ያልተለፋበት ሐራም አለክ እንዴት